ወንድ ልጅ መሆንን ተፈጥሮ ትለግሳለች ወንድነትን ግን ወንድ ልጅ ሆነ ወደዚህ ምድር ከተገለጽክ በኋላ ኃላፊነት ተፈትነ በአስተሳሰብ በስለ የወደፊት ግዴታን ተወጣ የምታገኘው በግንባር ጥቁረት ችኩል መስመር ላብ በክንዶች ብርታትና ጥንካሬ ጥበብ ተጽፎ ባልሸነፍ ባይልብና ባልደክም ባይጉልበት የሚጸድቅ ትልቅ ማዕረግ ነው። ውድና የተከበራችሁ የግዛት የዩቲዩብ ቻናል ቤተሰቦች 70 ላይፍ ሌሰንስ ወይም 70 የመኖር ወይም የህይወት ህጎች ተብለው ከተጻፉት ውስጥ በክፍል 3 ይዘንላችሁ ቀርበናል። የወንድ ማዕረጉ ዙሪያው ላሉ ሰዎች ማድረጉ ክብሩ ፍቅሩ ያለው ሁሉ መደመጡ ጌጡ ዝምታው መፈራቱ ያሰበው መፈጸሙ ደግሞ ያምሩ ሰላሙ ነው። ከራስ ጋር መሆን ያለበት ብቸኛው ሰው አንተ ራስ ብቻ ነህ። ስለዚህ ዛሬ ራስህንና ማንነትህን መውደድ ጀምር። ከመጠን በላይ ማሰብ ነገሮችን ከማበላሸት አወንታዊ ክስተቶችን ከማሸሸት የዘለለ ፋይዳ የሌለው ከንቱ ስሜት ነው። ምናልባት ላይሆንልህ ይችላል ምክንያቱም እስካሁን አንተን አሁንም ነህ። ውስጥ ላነሳቸው ጥያቄዎች ሁሉ መልስ እንዲሰጥ ከፈቀድክለት ከእውነታው የበለጠ ክፉ ገጠመኝ ጋር እንድትፋጠጥ ይጋብዛል። የወንድ ልጅ ድርጊት የሐሳቦቹ ምርጥ ተርጓሚዎች ናቸው። ሰዎች ከኋላ ስለሚሉት ነገር አትጨነቅ። በህይወት ውስጥ ያሉ ስህተቶችህን ከማስተካከል ይልቅ ሁሉ ጊዜ ስህተቶችህን ደጋግመው ሊነግሩ ከሚፈልጉ ሰዎች ራቅ። አንዳንድ ጊዜ መጥፎ ገጠመኞች ማወቅ ያለብን ግን ማወቅ እንዳለብን ያላሰብናቸው ድንቅ ትምህርቶች ያስተምሩናል። አንዳንዴ የአንድ አፍታ ትዝታ እስኪሆን ድረስ የህይወትን ድንቅ ጊዜ እውነተኛውን ዋጋ ታስተውለው። ሁሌም በራስ ደስተኛ ሁን። መኖርህን ለማረጋገጥ ሌላ ሰው እስኪነግር አትጠብቅ። የለውጥን መንገድ እንደ አንድ ደንብ ለውጥን እንደ መብት ተቀበል። ነገሮች የተለያዩ ሊሆኑ ይችላሉ ማለት የተሻሉ ይሆናሉ ማለት አይደለም። ህይወት ቀላል ወይም በጣም ከባድ አይደለችም። ከባድ የሚባሉ የህይወት ገጠመኞች ፊት ለፊታችን በተረጋገጡ ቁጥር የበለጠ ጠንካራና ደፋሮች እንሆናለን። ያንድን ሰው ማንነት የሚገልጹት ስህተቶቹ አይደሉም ለስህተቶቹ ምላሽ የሚሰጥበት መንገድ እንጂ። ሰዎች አንተ እንደምታስባቸው አይሆኑልህም። ስለዚህ በፍጹም እምነትህን በማንም ላይ አታድርግ። ጠንክሮ መስራት ብቻውን ሁሉ ጊዜ ለስኬት ዋስትና አይሆንም። ነገር ግን ስንፍና በእርግጠኝነት ውድቀትን ሙሉ ለሙሉ ቀድሞ ያረጋግጣል። ከሌሎች ማረጋገጫዎችን በየጊዜው የምትፈልግ ከሆነ በፍጹም ደስተኛ አትሆንም። ዘና ያለ ጊዜ ለማሳለፍ ብለው የጀመሩት ማንኛውም ነገር ውስጥህን መቆጣጠር ይጀምራል። ፍጹምነትን መፈለግ ከንቱነት ነው። ለራስ ያለ ግምት ለድርድር የማይቀርብ መሆን አለበት። ለሚቀነስ ነገር ለተራ ሐሳብ አትስማማ። የምትታገሰውን ነገር በትዕግስት መርምር። በውሳኔ ትክክለኝነት እርግጠኛ መሆን አትችልም ግን ሁሌም ውሳኔ ማድረግህን አትርሳ። ምንጊዜም ካለመወሰን ወደ ኋላ መመለስና ማስተካከል የተሻለ ነው። የጥፋተኝነት ስሜት ሳይሰማ እንቢ ማለትን ተማር። ጊዜህንና ቅድሚያ የምትሰጣቸው ነገሮች ደህንነት ይጠብቃል። የጥፋተኝነት ስሜት ሳይሰማ እንቢ ማለትን ተማር። ጊዜህንና ቅድሚያ የምትሰጣቸው ነገሮች ደህንነት ይጠብቃል። የሆነ ጀግና ውስጥህን እንዲመጣ ፍቀድለት። ከዛ አንተ ጋር ሲደርስ እድሜህን እንዳዲስ መቁጠር ጀመር። ዋጋህን ማየት የማይችልን ሰው በመራቅ አስተምረው። ሁሉ ጊዜ ትክክል ነኝ ብለህ ካሰብ ከህይወት ምንም አትማርም። በህይወት ስትማር ለምትፈልገው ነገር መስራት አለብህ። እንዲደርሱ የማንፈልጋቸው ነገር ግን መቀበል ያለብን ነገሮች አሉ። ህይወት በሙሉ በቅጽበት ሊለወጥ ይችላል። ስለዚህ ያለህን ነገር በቸልተኝነት አትውሰድ። ላለህ አመስጋኝ ሁን። የቻልከውን መልካም ነገር ሁሉ አድርግበት። በህይወት ደካማ ጎን ላይ በመመስረት ምን ማድረግ እንደምትችልና እንደማትችል በጭራሽ አትወስን። ውሳኔ በጠነከረ መጠን ወደ ግቦች መዳረሻ በፍጥነት ትደርሳለህ።
ሰበብ ችግሮችን አያስተካክልም። ለድርጊትህ ሙሉ ኃላፊነት ውሰድ። ስህተትን ተቀበልና በእነሱ ላይ ከማሰብ ይልቅ ከእነሱ ተማር። ግንኙነትን ብቻ ሳይሆን አስተሳሰብህን ከሚያሰፉ ጋር ጓደኛ ሁን። ከምትናደድበት ጊዜ ውሳኔ ከማድረግና ደስተኛ ስትሆን ቃል ከመግባት ተቆጠብ። መኖርህን አትፍራ። ሕይወትህ ዋጋ እንዳለው እመንና እምነትህ ህልምህን ሆኖ እንድታየው ዕድል ይሰጥሃል። ቂም መያዝ የምትጠላቸውን ሰዎች በፍጹም አይጎዳም። ህልምን ለማሳካት የምትሄድበትን መንገድ ዳገት የሚያደርገው አንድ ነገር ብቻ ነው፣ ውድቀትህን መፍራት። ስሜት በራሱ መከራ ነው፣ ግልጽና ትክክለኛ መሰል እስካልፈጠርንለት ድረስ። ያንድን ሰው እውነት የሚናገረው ድርጊቱ እንጂ ንግግር አይደለም። እውነተኛ እድገት ማለት ሌሎችን ከመውቀስ ይልቅ ራስን መመርመርና ማረም ስትጀምር ነው። ለህይወትህ ተጠያቂ ስትሆን ቁጣህን መቆጣጠር ትጀምራለህ። አንድ ሰው ለምን አንድ ነገር እንደሚያደርግ ካልገባ ድርጊታቸው የሚያስከትለውን መዘዝ ምንም ይሁን ምን ተመልከትና ከዚያ ከሚያስከትላቸው መዘዞች ያገኘውን ነገር ተመልከት። ትልቁ አደጋ ምንም አይነት ነገር አለመሞከር ነው። ነገ በጭራሽ መጥቶ አያውቅም፣ አይመጣም፣ ምክንያቱም ሁል ጊዜ ዛሬ ነው።